አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃኒ ኢንተርቴይንመንት ተከታታዮች እንዴት ናችሁልኝ? እላችኋለሁ ከልቤ የተነሳ ሰላምታዬ በያላችሁበት ቦታ ይድረሳችሁ እያልኩኝ ይሄ ቪዲዮ በጣም ለብዙዎችና ለኔ እንደራሴ ፐርሰናል ራሴ በግሌ አሳብ የሆነብኝ ነገር ነው እና ለብዙ ሰዎች ምናልባት አሳብ ሊሆን ጥያቄ ሊሆን ይችላልና ብዙ ሰዎች በዚህም አጋጣሚ መልስ ላገኙ ስለምችሉ ሼር ብታደርጉልኝ ጥሩ ነው። እናም ሼር እንድታደርጉልኝ እጠይቃችኋለሁ እላችኋለሁ። ውድና የተከበራችሁ እና ዛሬ ጀላችሁ የመጣሁት ለምን የማያገባሽ ውስጥ ለምን ገባሽ አትሉኝ። የግል ነገር ውስጥ ማግባት ሌላ ነገር ነው፣ ግን ስለምወድና ስለማከብራቸው እነሱን ነገር ማወቅ ያስፈልገኛል። ስለተጣሉ አይደለም፣ ይሄ ሌላ ነገር ነው። እንደዛ እንዳይመስላችሁ። ለምን ተጣሉ ምናምን አይዶን ነው፣ እንደዛ ሳይሆን የግል ሐሳብ ነው። ብሬስክን የግልን ሐሳብ ለጠይቀው ይፈልጋል። ደግሞ መልስ እንዲማለስልኝ ይሄን ቪዲዮ ሼር አድርጋችሁ እሱ ጋር እንዲደርሱልኝ እንድታደርጉ ነው መጠይቃችሁ። ምናልባት የኡናትም ደግሞ ጥያቄ ላይ ሆኖ ብዙ ሰዎች አለ ይሄ ነገር ማለት ስለ ብሬስክ ነገር ማለት ነው። በርግጥ እሷን አይደለም እሱ ልጠይቅ ፈልጋለሁ። በዛው መገጣሚ ግን ስለነሱ ነገር ላይ በፊትም ልጠይቅ ነበር ይሄን ነገር ማለት ነው። በፊትም ልጠይቃለሁ ብዬ ሐስቤ ነበር፣ ግን ምን አረግልኛል ማን ብዬ ተውኩኝ ማለት ነው። እነሱን ከመጀመሪያውም ሲከታተል ነበርኩኝ ማለት ነው እና ብዙ ጊዜ ጥያቄ ሆነብኝ። በዚሁ መገጣሚ እነሱ ሌቱም ተጣሉ። በዚሁ መገጣሚ እኔ ልጠይቅ ብዬ ፈልጌ ነው እና እንዲመልስልኝ ደግሞ በአክብሮት እጠይቀዋለሁ ማለት ነው። ይሄን ሀላላችኋለኝ። በዛውም ጥያቄ ወደ ጥያቄ ሳልገባ ጥያቄ አጠር ምጥን ያለች ነው የኔ ጥያቄ እና ሼር እንድታደርጉልኝ እፈልጋለሁ። በዛው መገጣሚ ለቤተሰቤ ለቻናሌ አዲስ ለሆናችሁት ሰብስክራይብ አድርጉት እና ቤተሰብ ሁኑ ይላችኋለሁ። ቤተሰቤ ላይ ሆናችሁ ደግሞ ይሄን ጥያቄ ሰምታችሁ የራሳችሁን ሐሳብ ኮሜንት እንድታደርጉኝ እጠይቃችኋለሁ ማለት ነው እና በዚሁም ግን የሚለው ነገር አለ ስለነሱ ነገር ላይ ማለት ነው። እኔ ጥያቄ አጠር ያለች ነው ብያችኋለሁ፣ እጠይቃችኋለሁ እና ሼር እንድታደርጉ ነው የምፈልገው። በዚሁም ግን በመጀመሪያ ይሄን ቪዲዮ እየተመለከታችሁ ያላችሁ ላይክ አድርጉት፣ ሼርም አድርጉ ይላችኋለሁ። መልሴንም በኮሜንት ስጡኝ። እናም ያልሰሙኝ ከዚህ በፊት እኔ ረመዳን ከሪም ብያችኋለሁ። ያልሰማችሁ ገና እየሰማችሁ ያላችሁት እንኳን አደረሳችሁ ይላችኋለሁ። እሺ ስለነሱ ነገር ብዙ ነገርም አይደለም ስለነሱ ማውራት አልፈልግምና ይሄ የግል ጥያቄ ስለሆነ የግሌን ነው ጠየቅኩኝ። እሱንም ደግሞ በአክብሮት እጠይቃለሁ እንዲመልስልኝ። ስለነሱ ነገር ደግሞ ብዙ ነገሮች እየተዘረገፈ እየተወራ ብዙ ሐሳቦች እየተሰጠበት ነው ማለት ነው። እኔም የሆነ ሐሳብ የሚሰጥን ሐሳብ አለኝ በዚህ ላይም ማለት ነው። እንግዲህ ፍቅረኛሞች ሲጣሉ የግላቸው ነው። ባልና ሚስት ደግሞ ፍቅረኛሞች ብጣሉም እንደው ችግር የለውም ስለ ፍቅረኛሞች ብናወራ፣ ግን ስለ ባልና ሚስት ስናወራ ጥሩ አይደለም። ባልና ሚስት የግላቸውን አምሮ አላቸው። ስለዚህ እነሱ ሊጨርሱ ስለሚችሉ ማለት ነው እና ማስተላለፍ የሚፈልገው ነገር እኔ እዚህ ሚዲያ ላይ የሚመጣ ነገር አለ፣ የማይመጣ ነገርም አለ። የማይመጣ ነገር ስላችሁ ስለ ፍቅር ግንኙነት እናም ደግሞ ስለተዋደዱና ስለ ባልና ሚስቶች እዚህ ላይ ማምጣት የማይገባ ነገሮችም አሉ፣ ማምጣት የሚገባ ነገሮችም አሉ እና ስለ ብሬስክና መሲ እዚህ ላይ የምታወሩት ነገር እንዲተጣሉና እንደተጣሉ እንደተለያዩ ነው። ሌሎች ደግሞ ፕራንክ ምናምን እያላችሁ ያላችሁ ሰዎች አለ እና ፕራንክ ይሁን እውነትም ይሁን እውነትም ማጣላትም አለ። ብዙ ጊዜ እኮ የሆነ ዶክተር ምን እንዳለ ልንገራችሁ። በዚህ ዱንያ ላይ በዚህ ሁላችንም ማለት ነው 100% አይደል ነው ከ190 ነው የሚዋደዱት፣ ግን 100% እየተጋጩ ነው የሚሄዱት አለ። ማለትም ሁሌ ማፈቅርሻለሁ እወድሻለሁ አይደለም። ህይወትና ትዳር እየተጣሉ እየተጋገሱ ነው። በዛውም
በተደረገ ደግነቱን በጥሩ ነገር እየሸፈኑ እንደዛ ነው የሚሄዱት እንጂ ሁሌም እንዋደዳለን፣ ሁሌም ፍቅር ይብዛልን፣ ሁሌም ፍቅር ብቻ ነው 24 ሰዓት ማለት ይሄ ከባድ ነገር ነው። አንድ ሰው አብሮ እየሄዱ ስለነበረ እየተጣሉ ነው የሚሄዱት። ምክንያቱም ሰዎች ስለሆኑ ሰዎች በአንድ ነገር ላይ ላይባቡ ይችላሉ። የመሲ ሀሳብ ሌላ ሲሆን የሱ ሀሳብ ሌላ ሊሆን ይችላል። ይሄ እኔ እንጃ ነው አይዶንከር እንትና አይገባኝም። ማለት የፈለኩት እዚህ ማምጣት ያለበት እዚህ ሚዲያ ላይ ማምጣት ያለበት ጥሩ ነገር መሆን አለበት። ምክንያቱም ብዙ ሰዎች ስለሚመለከታቸው ምንድነው የሚማሩት እና ማጋጫቱን ነው የሚማሩት። በዚህ እንታወቃለን፣ ታዋቂ እንሆናለን፣ በብዙ ነገር ሊሞክሩ ይችላሉ ማለት ነው። ፕሬስኪና መሲ እንደዛ ተደርጎ ቻናላቸው ታየ፣ እነሱ በቃ ጥሩ ሆኗል፣ እነሱ በቃ እንደዛ አይ ዶንት ኖ ማለት እዚህ ላይ ፕራንክ ከሆነ በዚሁም የሚቀጥሉ ሰዎች ስላለ ይሄ ደግሞ ለተመልካቾች ማለት ነው ምንድነው ማሳየው በፍቅር ውስጥ ወይ ደግሞ በትዳር ውስጥ ፍቅር እንዳለላ እና ሰዎች እንዲጣሉ እውነቱ እንዲደበቅ አሁን ፕሬስክ ባለበት ስናወራ ማለት ነው እንደራሴ ሐሳብ ነውና እኔም ፕሬስክ እንዳወራ ከሆነም እሱን ነገር እኔ ፕራንክ ብያል ወስደም ብዙ ሰዎች እንደዛ የሚገጥማቸው ነገር ስላለ ማለት ነው። ምናልባት እሷም ያን ነገርም ደብቃ ሊሆን ይችላል። እሱን አላህ ነው ማያውቀው። ከደበቀች ወይ የሱን ፍቅር ለታሸነፍ ወይ ደግሞ እሱን ወዳ ልታገኝ ስለፈለገች ያን ነገር መደበቅ ላለበት ሊሆን ይችላል። ያለ ምክንያት አይደበቅም ምስጢር። እኔ አሁን ለምሳሌ እሱን ነገር እሱን ከወደድኩኝ እሱን ላገኝ ሁሉንም ነገር ያለኝን ሁሉ ነገር አድርጌ ነው እሱን ማገኘው። ግን ይሄ ትክክል አይደለም። ያለና ያላትን ሁሉ ነገር ገልጻ ነበር መውደድ ያለበት። እሱ ከሆነ በጣም የተሳሳተ መንገድ ነው ማለት ነው። ግን እሱም ካልሆነና ፕራንክም ከሆነ ለተመልካቾች በጣም ከባድ ነው፣ በጣም ማለት ነው። እና በትዳር ውስጥ ማጣላት እንዳለበት ነው የሚያምኑት እነሱ። እና በፍቅር ነበር እዚህ ሶሻል ሚዲያ ላይ ሲዋደዱ ነበር። ብዙ ጊዜ ቪዲዮዎችን እኔ አያለው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው ማለት ነው። እና ብዙ ጊዜ ይመለከታቸዋለሁ። ሰው ብዙ የማይሆን ነገር ይታያል ከነሱ ማለት ነው። ማለት በፊት በጣም እየተዋደዱ በጣም የሚያስቀና ፍቅር ነበር። ግን አሁን እንለያያለን፣ ተለያይተናል ምናምን እያሉ ነው። እና ተመልካቾች ድሮ እየተመለከተው የነበሩና አሁን ሲመለከቱ ምንድነው የሚጋባቸው ማለት ምንድነው የሚማሩት ከነሱ? ስለዚህ ፕሊዝ ጋይስ ስለ ምስትና ባልና ምስት ወደዚህ ስታመጡት ስለ ፍቅር ብቻ ስለ ጥሩ ነገር ልጆች ጥሩ ነገር ማማር ይገባቸዋል ማለት ነው። እና በተለይ ዩቲዩብ የተባለ አፕሊኬሽን ጥሩ ነገር እንዲማር ነው እንደሚያስተምር ነው የምናውቀው። ልክ እንደ ገበያ እዚህ መጥቶ ሰዎች ብዙ ነገር የተማሩና ብዙ ነገር ያወቁት አለ ከኔንም ጨምሮ ማለት ነው። ስለዚህ የሚመለከታችሁ ሰዎች ጥሩ አይደለም፣ ጥሩ ነገር ከናንተ አይማርም። ስለዚህ ፍቅር እንዲባዛ ፍቅርን ብቻ ስለ ፍቅር ብቻ ስለ ጥሩ ነገር ብቻ ነው ወደዚህ ማምጣት ያለበት እንጂ የግላችሁን እውነት ተጣላችሁ ከሆነ የግላችሁን ነገር በውስጥ ማጨረስ አለባችሁ። ስትዋደዱ ብቻ እዚህ ሶሻል ሚዲያ ላይ ነው እንጂስ ስትጣሉ ግን ቤታችሁ ጨርሱ። ከቤታችሁ የጣና ማለያያት ከፈለጋችሁ ከተለያያችሁ በኋላ ይብቃለት፣ በቃ ተለያይተናል የሚልን ነገር ብቻ ልቀቁት እንጂ ተለያይተን ልንታረቅ ነው ኮቶት ነው ይሄ ያኮታታል። ስለዚህ አጀንዳ ትሆናላችሁ ማለት ነው። እሺ ይቅርታ አበዛውት፣ በጣም አበዛውት። መልእክቴ እነሱ በሰሩትና በሶሻል ሚዲያ ላይ ባለክ በእነሱ ምክንያት መልእክቴ ይሄ ነገር ለዚህ ሶሻል ሚዲያ የማይገባ ነው። ጥሩ ነገር አምጡት እንጂ እኔን በጭራሽ እንዳታመጡ ነው የምፈልገው። ማለት የምፈልገው ይሄን ነው ማለት ነው። እኔ ደግሞ አንድ ነገር ምን እፈልጋለሁ፣ ይሄ ነገር ፕራንክ ነው ብዬ አምናለሁ። እሺ በዛው አልፌ ማለት ነው የግል ጥያቄ ፕሬስክ ላይ ጥያቄ አለኝ እንዲመልስልኝ ተስፋ አደርጋለሁ ማለት ነው። የኔ ጥያቄ ብዙ ጊዜ ሲመለከታቸው አንድ ጊዜ ሙስሊም ይሆናል፣ አንድ ጊዜ ደግሞ ሌላ እምነት ተከታታይ ይሆናል። ስለዚህ እምነት ምንድነው ልል እፈልጋለሁ።
እሱን እንዲመልስልኝ ነው የምፈልገው፣ ሌላ ነገር አይደለም። የዛ ማንም ሰው እምነት አለው። ሁላችንም እምነታችንን እናከብራለን፣ እንወዳለን። እኔ ክርስቲያን ሆንኩ ሙስሊም ሆንኩ ምን ሆንኩ ጴንጤ ሆንኩ የፈለኩት ሆንኩ የራሴ እምነት ለኔ ክብር አለው፣ ለኔ ትልቅ ቦታ አለው። መቼም አንድ ልጅ ሲወለድ ልጅ ሆነ ወይ ደግሞ ሰው ሆነ አንድ ሰው እምነት ያሌለ ሰው የለም። ስለዚህ ይሄ ነገር ነው ጥያቄ የሆነብኝ። አንዳንድ ጊዜ ኢጃቢን ይመስላሉ፣ ኢጃቢን ነው የሚለብሱት። አንዳንድ ጊዜ ኮፍያ ያድርጋል፣ እኔ ሼኪ ነው ይላልና አንዳንድ ጊዜ ደግሞ ሌላ ነገር ነው የምጠራው ማለት ነው። እስኪ ያንተ እምነት ምንድነው? ይሄኔ ጥያቄ ነው። የሱ ተመልካች ነኝ እኔ የሱ ተመልካች ነኝ። ጥያቄ የሆነብኝ ነው እና ይሄን ነገር እንዲመልስልኝ በአክብሮት እጠይቃለሁ። ማለት የራሳችሁን ችግር ከጨረሳችሁም ቢሆን ከጨረሳችሁም በኋላ ቢሆን ያንተን እምነት ላውቅ እፈልጋለሁ እና ሌላ ነገር አይደለም። ወንድሜ ነው እህቴ ናት እሷ። በጣም ወዳቸዋለሁ። መጨረሻ መልእክቴ ደግሞ እንዲታረቁ ይፈልጋለሁ። የድሮ ፍቅራቸውን ማየት ናፍቆናል፣ እሱም ማየት እንፈልጋለን። የተጣሉ ሰዎች እንዲታረቅ ነው ይሄ ወር የረመዳናችንን ወር የተጣሉ ሰዎች እንዲታረቁ ነው የምታዘዘው። ስለዚህ እንዲታረቁ ነው የምፈልገውና በአክብሮትም እንዲታረቁ ይጠራቸዋለሁ፣ እንዲታረቁ ማለት ነው። እንዲታረቁ ነው ፍላጎት የሚፈልገው። የድሮአቸው ፍቅራቸውን እንዲጀምሩ ነው የምፈልገው እና የኔ ጥያቄ ይሄ ነው። ጥያቄውን ሼር አድርጋችሁ መልሱን እንዲታመጡልኝ እጠይቃችኋለሁ። ስላዳመጣችሁኝ በጣም ከልቤ እወዳችኋለሁ፣ አመሰግናችኋለሁ። በሌላ ቪዲዮ እስከምንመለስ ድረስ በዚሁ ቪዲዮ እሰናበታችኋለሁ። መልካም ጊዜ።